መልእክት ለወንዶች ወንዶች ስታገቡ ጥሎሽ እንዳትልኩ፣ በፍጹም ጥሎሽ እንዳትልኩ። ምክንያቱም ምን ልታረግ ነው የምትልከው? የድሮ እናቶቻችን ያልተነካኩ ስለሆኑ ድንግል ስለሆኑ ማር ይላካል፣ ብርድ ልብስ ይላካል፣ ቤቴን ታሞቃለች፣ እንደ ማር ትጣፍጣለች ተብሎ ነው አይደል እንደ ማር የሚላከው። እናንተ ምን ልትሆኑን የምትልኩት? እኔ ምላችሁ ግን በማሩ ፋንታ የምትልኩት ስኳር ላኩ። ታቅለሸልሸኛለች። በብርድ ልብሱ ፋንታ እሳት ላኩ። ታቃጥለኛለች የሚል መልእክት እንድትይዙ። ጥሎሽ በፍጹም አይቻልም። ልትቃጠሉ እንዴ? ኧረ ተው እንዴ! ሰው እንዴት ሊቃጠል ጥሎሽ ይጥላል? ሰው እንዴት ሊቃጠል? የመኪና ኪራይ፣ የሰርግ ኪራይ፣ የበሬ ኪራይ። አውይ ጥሎሽ በፍጹም። ያሁን ሴት እኮ አትታዘዝህም። ስለማትታዘዝ ለምንድን ነው ጥሎሽ ምጥልላት? የድሮ እናቶች እኮ በጀርባቸው እንስራ ተሸክመው ትዳራቸውን ቀና። አንተ እርሻ ስትሄድ ሞፈር ቀንበር ተሸክመ ስትሄድ እሷ ውሃና ምሳውን ተሸክማ ነው የምትመጣው። አሁን ምን ልትሆን የምታገባው? ልትቃጠል እንዴት ጥሎሽ ትጥላለህ? ጥሎሽ በፍጹም እንዳትጥል። ወንዶች እስከ መቼ ነው አፋችሁን ልጉም አድርጋችሁ የምትኖሩት እንዴ? ከኛ ጋር ሳይለፉ ከኛ ጋር ሳይጥሩ እነሱ ከመሬት ተነስተው ገንዘብ የሌለው ባናቱ ይተከል፣ በቅንድቡ ይራመድ፣ በአፍንጫው ይደንስ እያሉን አይደለ እንዴ? ወንዶች እስከ መቼ ራሳችሁ የምታስከብሩ? ቆርቆሮ ስላለ ብቻ ጥሎሽ ትጥላለህ? ልትቃጠል አያዋጣም። በጥሎሽ ትዳር አያዋጣም። አብዛኛ ድንግል ካልሆነች በፍጹም እንዳታረገው። 49 ሰው አይታ እኮ ማለት ነው 50 ለመሙላት ነው አንተ ጋር የምትመጣው። ደግሞ የምትመጣው እኮ ህይወትህን ልታቀና ሳይሆን ህይወትህን ልታሰምር ሳትሆን ቤትህን ልታሞቅ ሳይሆን የምትመጣው እቺ ሴት ጡረታ መውጫ መንገዷ የጡረታ ህይወቷን ከአንተ ጋር ለመኖር እኮ ጡረታ ስትወጣ ለቤተሰቦቿ እንኳን እንደማታስፈልግ ስታቅ ነው የአሁን ሴት የምታገባው። ለዚህ ሴት ነው እንዴት ታዲያ ጥሎሽ የምጥለው? እንዳትጥል በፍጹም አይገባም። በፍጹም ወንዶች ተጠንቀቁ።